ግን በጣም ጎበዝ ነሽ። ባይዘዌ የመጀመሪያ አድናቂሽ ነው። እኔ እንዳንተን ከፍ መሰልኩ ፈዛዛ። እና እንከፍ ከሆንኩኝ ለምን ለሚሽኑ መረጥሽ? ምክንያቱም ሚሽኑ የሚሳካው በእንዳንተ አይነት ነፈዝና ፈዛዛ ስለሆነ። አይ በቃ እሺ፣ ስድቡ ቢቀርስ። ቆይ አንቺ ሁሌንም መስደብ አይሰለችሽም እንዴ? እሺ በቃ ተውኩ። አንተ እኮ ነህ እንድናገር የምገፋፋኝ። ግን እኔ በጣም የገረመኝ ብርኑና እጹን እንዴት ወሰድሽው? ሰማኝ። ከእኔ ይቅርታን ከፈለግ ወንድም የገደሉትን ጨርሳቸው። እማ አውቃለሁ በእኔ በጣም እንዳዘንሽ፣ ግን ቃል ገባልሻለሁ ሁሉንም ጨርሳችኋል። የዛኔ ከእኔ ይቅርታን ታገኛለህ። ሰማኝ የኔ ልጅ፣ ቤትህን የምታስከብረው ጀግና አንተ ነህ። በዚህ ደግሞ ተማመንብሃለሁ። ሰማኝ። ከእኔ ይቅርታን ከፈለግ ወንድምህን የገደሉትን ጨርሳቸው። ሰማኝ። ከእኔ ይቅርታን ከፈለግ ወንድምህን የገደሉትን ጨርሳቸው። በጣም ትለያለሽ። ግን እንዴት አደረግሽው? መጀመሪያ ወንድሙን ገደልኩት። ልክ ሀዘን ውስጥ ሲገባ ሁሉንም ነገር እንደሚዘነጋው ገባኝ። ምክንያቱም ለወንድሙ ትልቅ ቦታ አለ። በለው ምን አይነቷ ጨካኝ ነሽ? በጣም ይቅርታ። ግን እኔን ለምን እዛ ላክሽ? ሰረቁ ሲታወቅ አንተ እንዳይጠረጥር ብዬ። በጣም ይገርማል። የሚገርምሽ ነገር እሱ ሳይቀድመኝ እኔ ገድዬው። እንዴት? እንዴትማ የለቅሶ ዕለት አዘናግቼ ነው የገደልኩት። አንተ ነፈ ዛሬ ገና በህይወት አንድ ስራ ሰራ። ሄሎ። አዎ የምራችሁ ነው? የስ ወንድሜ ከእስር ቤት ተፈታ። ወንድም አለ እንዴ? ለካ ስለ ወንድሜ አልነገርኩሽ። ወንድሜ አዲስ አበባ ውስጥ አለ የተባለ ልጅ ነው እና የሚሆነ ቀን በሆነ ፋውል ተይዞ እስር ቤት ገብቶ ነበር። እናም አሁን ተፈቷል የሚባል የምስራች ተነግሮ። ስለዚህ ለስራችን ታሪፍ ነው። አው በተለይ ደግሞ በእኔ ከመጡበት ማንንም ይጨርሳል። በቃ ዛሬ በእኔ ወጪ ፋን እንላለን። መጀመሪያ ግን ቤት ሂጂ ልብስ መቀየር ይኖርብኛል። እሺ በጣም ደስ ይለኛል። በቀጣይ ስራችን ስለምንጨናነቅ አሁን ፈታ እንበል።
ብለህ ነው? ማን እንደዚህ ያደረገን? አንተን እኮ ነው የማናግረው። ኧረ እኔ ምን አውቃለሁ? እንከፍ ይሄኔ ስትንዘላዘላ ስትይ ነው የሚሆነው። ማነው ደግሞ ይሄ ሰውዬ? አንተን ነው የምናናግረው። ለምሮ ዞር ብላ ማታናግረን? ቆይ ማነው አንተ? ምንድን ነው እየተካሄደ ያለው? አንድ ያናግረን እባክህ። ሰውዬ ለምንድን ነው ዞር ብለህ የማታናግረን? ከኛ ምንድን ነው የምትፈልገው? ቤተልሔም፣ ሚኪያስ ጨካኝ ነህ፣ በጣም ጨካኝ ጭራቅ። ጨካኝ ጭራቅ፣ ጨካኝ ጭራቅ። ጭራቅ ነው ያልሽው? ሁላችንም ጭራቆች ነን። ግፋ ቢል ደረጃችን ነው እንጂ የሚለያየው ሁላችንም ጭራቆች ነን። ምናልባት እኔ ከእናንተ የተለየ ጭራቅ ስለሆንኩ ነው የሸወድኳችሁ። ቆይ ከየት አገኛል? ደሞስ ገድያ አልነበረ ነኝ? በቀላሉ ሞት መስሏችሁ ነበረ? መቼም አልሞትም። መቼም ገድያለሁ ስትለኝ አልነበረ? ጉድ ሰራኸኝ አይደል? አንተን ነፈስ ደግሞ አንተን ተማምኜ መቀመጤ። ዘና በል፣ በጣም ዘና በል። ቆይ ከኛ ምንድን ነው የምትፈልገው? የፈለግከውን እናደርጋለን። ብቻ አንተ ከዚህ ልቀቀን። ሁለት ነገር። አንደኛው ነገር ብሩን የት እንዳስቀምጣችሁ ትነግሩኛላችሁ። ሁለተኛው ነገር ደግሞ ብሩ እጄ ከገባ በኋላ አብረን ምን ያናል። በቃ ይኸውልህ ብሩ ያለው እሺ፣ ተረጋጋ አንበሳው። እንዳታደርገው አንተን ሰው ብዬ ማመን አንድ ነገር እንዳትተነፍስ። ንገረኝ ንገረኝ። በጣም ቆንጆ። ንገርና ምን ትጠብቃለህ? ገና ሁለተኛውን መቼ ጨረሳችሁ? ሁለተኛው ምንድን ነው? ሁለተኛውማ እናንተ መግደሉ። ሄሎ ማንዳ፣ ልጁን አግኝቼዋለሁ። ቆይ አንዴ እደውልልሃለሁ። አትያያ አትሄድም እንዴ? በጣም ይቅርታ። እባክህ ወደዛ። ያንተ ይቅርታ ምን ይሰራልኛል ለኔ? ለማንኛውም ከማንዳ መልእክት ተልኮልሃልሽ። ለኔም ሰላምታዬን አድርስልኝሽ።